ዕለተ እሁድ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ምን ማለት እንደሆነ ትንሽ ልነግራችሁ ፈልጌ ነው። ሁሉም ቀናት ያልፋሉ። ከሰኞ እስከ ቅዳሜ ያሉት ቀናት በሙሉ ያልፋሉ። ምን ይላሉ አልኳችሁ? አቤት ያልፋሉ። የማታልፈዋ ዕለት ማናት? ማን ቀረች ማለት ነው? አቤት ዕለተ እሁድ። ክርስቶስ ይሄንን ዓለም ለማሳለፍ የሚመጣው መቼ ይመስላችኋል? ሰኞ፣ ማክሰኞ፣ ረቡዕ ወይስ ቅዳሜ እሁድ? አቤት ይሄ ዓለም የተፈጠረው እሁድ ወይስ ሰኞ? ዓለም የተፈጠረ በዕለተ እሁድ ነው። የሚያልፈውም መቼ ነው ማለት ነው? በዕለተ እሁድ ነው። ምንጭ አምጣ ያላችሁ እንደሆነ አትናቴዎስ ይመስክርልን። አትናቴዎስ እንዲህ ይላል፣ ኦ አብዳት ዕለታት ናአኬ ወድሳሃ ለዕለተ ሰንበት፣ እናንተ ሙታን ዕለታት፣ እናንተ ሰነፎቹ ዕለታት ኑ ሰንበትን ዕለተ እሁድን አመስግኗት ይላል። እስኪ ከሊቁ ጋር አብራችሁ በሉ፣ እናንተ ሰነፎች ዕለታት በሉ እስኪ። ኑ ሰንበትን አመስግኗት። እንተባቲ ተአመርክላ አዝማን ወለመዋዕል፣ ዕለት እንድትባሉ ዘመን እንድትባሉ በሷ ታውቃችኋልና ኑ ዕለተ ሰንበትን አመስግኗት አለ። አንዳንድ ቅድም እንዳልኳችሁ እዚህ ቤተ ክርስቲያን 40 ዘመን ኖረው ምናልባትም ከአንድ ዛፍ የተለየ ዕውቀት ይቅርታ ለቃሉ ዛፍ እንኳን እዚህ ቤተ መቅደስ ውስጥ ከመኖሩ የተነሳ ይቀደሳል፣ እንስመዋለን አይደለ? ውሃ እንኳን ቤተ መቅደስ ሲገባ ይለወጣል፣ ጠበል ሆኖ እንጠጣዋለን፣ እንፈወስበታለን። የአንዳንድ ሰዎች ኑሮ በጣም ያሳዝነኛል። ቤተ ክርስቲያን ውስጥ ለካ ሰንበት ሲባል ሲዘመር የሚመስላቸው ያን ያህል ዘመን ለቀኑ ለሚመሻው ለሚነጋው ቀን ይመስላቸው አይደለም። ሙታን የሚነሱበት ይሄ ቀን ሙታንን ከሚያስነሳው ከክርስቶስ ጋር የተገናኘ ምስጢር አለው። ድንግል ማርያም እናታችን እመቤታችን እሷ በዕለተ እሁድ ተነሳች ስንል አማናዊ የሰው ልጆች ትንሣኤ የሚፈጸመው ክርስቶስ በሚመጣበት ቀን ነው። ክርስቶስ የሚመጣው መቼ ነበር ያላችሁ? አቤት አሁን ለዕለተ ሰንበት ይዘመራል። በነገራችን ላይ ዓለም ብቻ አይደለም የተፈጠረ በዕለተ ሰንበት። ክርስቶስ የተጸነሰው በዕለተ ሰንበት ነው። ክርስቶስ ከሞት የተነሳው በዕለተ ሰንበት ነው። ክርስቶስ ይህንን ዓለም ለማሳለፍ ያው እንዳላችሁት የሚመጣውም በዕለተ ሰንበት ነው። ስለዚህ የትንሣኤያችንን ዜና የሰማነው የአዲሱ ሕይወታችንን ብስራት የሰማነው በዕለተ እሁድ ነው። ክርስቶስ ተነሳ የሚለውን የእኛም ትንሣኤ የሚፈጸመው ክርስቶስ በተነሳበት ዕለት ነው። ድንግል ማርያምም የተነሳችው ክርስቶስ በተነሳበት ዕለት ነው፣ እሁድ ማለት ነው። ታዲያ ቤተ ክርስቲያናችን ለሰንበት ስትዘምር አንዱ ወዳጃችንን በለው ያው መንገለ ርእሰ አኀዊነ እሙንቱ ይላቸዋል ቅዱስ ጳውሎስ አይሁድን። በያዕቆብ ወገን በኩል ወንድሞቼ ናችሁ፣ ወመንገለ ወንጌልሰ ጸርነ እሙንቱ፣ በወንጌል በኩል ግን